በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች የእናታችን የቅድስተ ቅዱሳን የድንግል ማርያም ወዳጆች በወደደንና ባፈቀረን በአንድያ ልጁ በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ቆያችሁ? እንደምን ለዚህ ሰዓትስ ደረሳችሁ? አምላካችንና አባታችን ቅዱስ እግዚአብሔር በቸርነቱ በረድኤቱ ጠብቆ ለዚህ ሰዓትና ለዚህ ደቂቃ ስላደረሰን ይልቁንም እጅግ ለምናፍቃት ለእመቤታችን ለቅድስተ ቅዱሳን ለድንግል ማርያም በዓለ ፍልሰታ ወይም ሱባኤ በሰላምና በጤና ስላገናኘን ስሙ የተመሰገነ ይሁንልን። እንደ እግዚአብሔር ሐሳብ እንደ እግዚአብሔር በጎ ቸርነት የእግዚአብሔርን ቃል እንማማራለን። የትምህርታችን መነሻ ርዕስ የሚሆነው በዚህ በሉቃስ ወንጌል ምዕራፍ 2 ከቁጥር 37 ላይ ያለውን ኃይለ ቃል መነሻ በማድረግ ነው። ወይትወጽእ ምኵራብ ከመቅደስም አትለይም ነበር የሚል ይሆናል። እግዚአብሔር አምላካችን እግዚአብሔር አባታችን በዚህ ቃል ሕይወታችንን እንዲጎበኘው፣ በዚህ ቃል እንዲያጽናናን፣ በዚህ ቃል እንድንኖርበት እንዲያበረታን ቅዱስ ፈቃዱ ይሁንልን። የቃሉ ተናጋሪ ቅዱስ ሉቃስ ነው። የእግዚአብሔር ቤተሰቦች በዚህ ክፍል ላይ ቅዱስ ሉቃስ ስለ አንዲት ከአሴር ወገር ስለሆነች ስለ መበለቲቱ ስለ ሐና ይነግረናል። ይቺ ሴት የፋኑኤል ልጅ ስትሆን በእውነት ሐና የምትባል ነቢይት በቤተ መቅደሱ አቅራቢያ ለብዙ ዘመናት የኖረች መበለት የሆነ ሴት እንደነበረች መጽሐፍ ይነግረናል። ይቺ ነቢይት ሐና 15 ዓመት በድንግልና 7 ዓመት እንዲሁ ደግሞ ከባለቤቷ ጋርና 84 ዓመት እግዚአብሔር ቤተ መቅደስ እንዳሳለፈች መጽሐፍ ይነግረናል። ይቺ ሐና 84 ዓመት ሙሉን በእግዚአብሔር ቤተ መቅደስ እንዴት ቆየች ብለን ስንል መጽሐፍ እንደሚነግረን በጾምና በጸሎት ይልቁንም በሌሊትና በቀን እያገለገለች ከመቅደስ አትለይም ነበር ይለናል። ከመቅደስ አትለይም ሌትም ቀንም ማለት ነው። በጾም በጸሎት ሆና እግዚአብሔርን እያገለገለች ትኖር እንደነበረ መጽሐፍ ይነግረናል። የእግዚአብሔር ልጆች ዛሬ እኔና እናንተ የእመቤታችን የቅድስት ድንግል ማርያምን ፍልሰቷን በማሰብ ይልቁንም ቀንና ሌሊት በቤተ እግዚአብሔር ቤት ይልቁንም በየአጥቢያው በየገዳማቱ እግዚአብሔርን በማገልገል እግዚአብሔርን ደጅ በመጥናት የምንቆይበት ወቅት ነው። እግዚአብሔርን እንዴት ባለ ሁኔታ ከእርሱ ጋር በዚህ በሱባኤ ከእግዚአብሔር ጋር እንዴት እየቆየን ነው? እንዴትስ መቆየት አለብን የሚለው እናያለን። ይቺ ነቢይት ሐና እግዚአብሔርን እያገለገለች ይልቁንም በቤተ መቅደሱ ሌት ተቀን ትቆይ እንደነበረ መጽሐፍ ይነግረናል። ዘመን የማይቆጠርለት ዘመን የተቆጠረለት ጌታችን ኢየሱስ ክርስቶስ ይልቁንም እርሷ በዚያ በቤተ መቅደሱ አቅራቢያ ባነበረችበት ሰዓት እግዚአብሔርን በጾምና በጸሎት እየተጠባበቀች ትኖር ነበር። ዛሬ የእመቤታችን ቅድስት ድንግል ማርያምን ሱባኤ ስንይዝ ጥያቄያችን ምንድን ነው? በሱባኤው የት ነው የምንቆየው? መበለቲቱ ሐና እግዚአብሔር እርሱን እየተማጸነች በቤተ መቅደስ አቅራቢያ ትኖር ነበር። እግዚአብሔርም ጸሎቷን፣ ልመኗን፣ ጾሟን፣ ጸሎቷን ስለተቀበለ ጌታችን ኢየሱስ ክርስቶስ ዘመን የማይቆጠርለት ጌታ ዘመን ተቆጥሮለት በስምዖን እጅ በቤተ መቅደሱ እናታችን ቅድስት ድንግል ማርያም ይዛው በመጣች ጊዜ አረጋዩ ስምዖን ሲታቀፈው ይቺ መበለቲቱ ሐና ጌታችን ኢየሱስ ክርስቶስን ተመለከተች። ያን ጊዜ ለኢየሩሳሌም ለሚጠባበቁት ሁሉ ቤዛ የሆነውን ስላየች ደስ አላት። ጌታችን ኢየሱስ ክርስቶስን ተመለከተች። በቤተ መቅደሱ ስለቆየች በጾም በጸሎቱ ስለነበረች። የሐዋርያትም ጾም ይህንኑ ነው የሚያሳየን። የእግዚአብሔር ልጆች እመቤታችን ቅድስት ድንግል ማርያምን ሱባኤ በማሰብ ቅዱሳን ሐዋርያት ትልቁ ለምን ጾሙ ስንል ስለ ፍቅር ነው የጾሙት። እመቤታችን ቅድስት ድንግል ማርያምን ለመመልከት ትንሣኤዋን ለመመልከት ስለ ፍቅር የተጾመ ጾም ነው። ቶማስ ትንሣኤሽን ስላየ እኛ ደግሞ ትንሣኤሽን ማየት አለብን በማለት ቅዱሳን ሐዋርያት ይህንን ጾም ጾሙ። እመቤታችን ቅድስት ድንግል ማርያምን ስለናፈቁ ትንሣኤዋን ማየት ስለተመኙ ይህንን ሱባኤ ገቡ። ዛሬ እግዚአብሔር ልጆች እኔና እናንተ ምናልባት
አዎ የሚያስፈልገን የእመቤታችን ቅድስት ድንግል ማርያም ትንሣኤዋ አዎ ትንሣኤያችን ስለሆነ እርገታችን ስለሆነ ይልቁንም ትንሣኤ ልቦናን እናገኝ ዘንድ ዛሬ ሱባኤ እንይዛለን። ይህቺ መበለቲቱ ሐና አዎ 84 ዓመት ሙሉ ነው በቤተ መቅደሱ በጾም በጸሎት የቆየችው። እኔና እናንተ 16 ቀን ምናልባት 14 ቀን በሱባኤ ልንቆይ እንችላለን። አዎ እግዚአብሔር ልጆች፣ ሐና ግን 84 ዓመት ሙሉ ክርስቶስን ትጠባበቅ ነበር። አዎ የናፈቀችው መሲህ ለኢየሩሳሌም ለሚጠባበቁት ሁሉ ቤዛ የሚሆነውን ኢየሱስ ክርስቶስን ትጠብቅ ነበረ። ዛሬም ክርስቲያኖች እኔና እናንተ ተስፋችንን የምንጠብቀውን የምንናፍቀውን አዳኙን ቤዛችን ኢየሱስ ክርስቶስን አዎ የት ነው ማግኘት የምንችለው ስንል በቤተ መቅደሱ ነው። በቤተ መቅደሱ አቅራቢያ ሁላችን በጾም በጸሎት ስንሆን ክርስቶስን ማግኘት ድንግል ማርያምን ማግኘት እንችላለን። አዎ ቅዱሳን ሐዋርያት ዘወትር በመቅደሱ አቅራቢያ ሆነው ይጸልዩ፣ በሱባኤ በአንድ ልብ ሆነው በፍቅር በመተሳሰብ ሆነው ስለጸለዩ ትንሣኤዋን ማየት ችለዋል። የእግዚአብሔር ልጆች እኔና እናንተ ከቅዱሳን ሐዋርያትም የምንማረው የመጀመሪያው በቤተ መቅደሱ አቅራቢያ መሰባሰብ ነው። ጸሎታችንን በአንድነት ማሰማት ነው። ልመናችን በአንድነት ማሰማት ነው። በዚያ ደግሞ በቤተ መቅደሱ ክርስቶስ አለ፣ በዚያ ቅዱሳን አሉ፣ በዚያ አማናይቷ ቤተ መቅደስ ድንግል ማርያም ትገኛለች። ስለዚህ በሱባኤያችን በዚያ ቦታ ላይ ሆነን ደስታ ከቤተ መቅደሱ ስላለ፣ ሰላም ከቤተ መቅደሱ ስላለ፣ ፍቅር ከእርሱ ዘንድ ስላለ፣ ክርስቶስ ያለበት ሰላም ስለሆነ በዚያ ሆነን ክርስቶስን ልንማጸነው ያስፈልጋል። ደግሞ በአንድነት የምንለምነውን አዎ በምልጃ የምንጠይቀውን እግዚአብሔር መልስ ይሰጠናል። የእግዚአብሔር ልጆች በዚህ በሉቃስ ወንጌል ምዕራፍ 2 ከቁጥር 46 ላይ ስናነብ ጌታችን ኢየሱስ ክርስቶስን እናቱ ድንግል ማርያምና አረጋዊ ዮሴፍ በአንድ ወቅት ይልቁንም የፋሲጋን በዓል ለማክበር 12 ዓመት በሆነው ጊዜ ይልቁንም ይዘውት እንደሄዱና በዚያም የፋሲካን በዓል አክብረው ሲመለሱ ጌታችን ኢየሱስ ክርስቶስ ከእነርሱ ዘንድ እንደጠፋ መጽሐፍ ይነግረናል። ከዚያም የ3 ቀን መንገድ ከተጉዘው ጌታችን ኢየሱስ ክርስቶስን ካጡት በኋላ በእውነት ተጨንቀው ነበረ። ከዘመዶቹ ጋር ሄዶ ሊሆን ይችላል። ምናልባት ወዴት ሄዶ ነው ብለው እጅግ ፈልገው አዎ ጌታችን ኢየሱስ ክርስቶስን ቤት አገኙት ይለናል። ከ3 ቀን በኋላ ከመምህራን ዘንድ ቁጭ ብሎ እየተማረ በቤተ መቅደስ አገኙት ይላል። የእሱ መገኛ ቤተ መቅደስ ነው። የእግዚአብሔር ልጆች ዛሬም በቤተ መቅደሱ ዙሪያ ደጅ የምንጠና በቤተ መቅደሱ ዙሪያ የደላውን ነገር የላመውን ነገር ትተን ቤታችንን ዘግተን በሱባኤና በጸሎት ውስጥ ሆነን እግዚአብሔርን የምንማጸነው ክርስቶስን እናገኘዋለን። ስለዚህ የእግዚአብሔር ልጆች ልመናችን የእውነት ሊሆን ያስፈልጋል። የፍቅር ጾም ስለሆነ የፍቅር አዎ ስለ እናታችን ስለ ድንግል ማርያም ብለው ቅዱሳን ሐዋርያት ስለ ጾሙት እኔና እናንተም ስለ ፍቅር ልንሰባሰብ ያስፈልጋል። እንዲህ ባለ ሁኔታ ውስጥ እግዚአብሔርን የምንማጸን ከሆነ እንዲህ ባለ ሁኔታ ውስጥ ድንግል ማርያምን የምንጠራት ከሆነ ለጥያቄያችን ሁሉ መልስ እናገኛለን። አዎ በዚያ በመቅደሱ መድኃኒቱ ስላለ፣ በመቅደሱ ደስታ ስላለ፣ በመቅደሱ ፈውስ ስላለ፣ በመቅደሱ የኃጢአት ስርየት ስለሚገኝ በዚያ ቅዱስ ሥጋውን ክቡር ደሙን ለሚቀበሉት በዚያ አዎ ስለ ኃጢአታቸው እንባን ለሚያፈሱ በዚያ ይቅርታ እንዲደረግላቸው እግዚአብሔርን ለሚጠይቁት በዚያ ፈውስ አለ፣ በዚያ ሰላም አለ። ስለዚህ እግዚአብሔር ልጆች እኔና እናንተም ዛሬ በቤተ መቅደሱ ዙሪያ ተሰብስበን መሐረነ አብ እያልን እግዚአብሔርን የምንጠይቅ ከሆነ መሐረነ ወልድ ብለን ክርስቶስን የምንጠይቅ ከሆነ መሐረነ መንፈስ ቅዱስ ብለን መንፈስ ቅዱስን የምንማጸነው ከሆነ እግዚአብሔር ይቅር ሊለን የታመነ አምላክ ነው። ስለዚህ እንደዚች መበለቲቱ አዎ በትጋት 84 ዓመት ሙሉ እግዚአብሔርን ጠበቀች። የእግዚአብሔር ልጆች በትዕግስት እንጠብቀው። አዎ 16ቷን ቀን ምንም እንኳን ፈተና ቢበዛ፣ ምንም እንኳን ውጣ ውረድ ቢኖር፣ ምንም እንኳን የሥጋ ነገር ቢበዛብን በጾም በጸሎት ሆነን እግዚአብሔርን እንጠይቀው በቤተ መቅደሱ ዙሪያ ሆነን። ስለዚህ ነው ይልቁንም የእግዚአብሔር ልጆች ክቡር ዳዊት በዚህ በመዝሙረ ዳዊት ምዕራፍ 73 ቁጥር 28 ላይ ሊተሰተልወ እግዚአብሔር ይሄይሰኒ አለ። ለኔስ ወደ እግዚአብሔር መቅረብ ይሻለኛል፣ ይልቁንም መታመኛ የእግዚአብሔር ነውና አለ። ለእኛስ ማን ነው? ወደ ማን መቅረብ ይሻለናል ስንል
ይልቁንም ወደ እግዚአብሔር መቅረብ ይሻለናል። ይህ ሰዓት ወደ እግዚአብሔር የምንቀርብበት ሰዓት ነው። ይህ ሰዓት አብዝተን የምንማጸንበት ሰዓት ነው። ይህ ሰዓት ለእግዚአብሔር ይህ ወቅት ለእግዚአብሔር ምስጋና የምናቀርብበት ወቅት ነው። የምንተኛበት ወቅት አይደለም የእግዚአብሔር ልጆች። አዎ ሌትና ቀን እንደ መበለቲቱ ሌትና ቀን እግዚአብሔርን በማገልገል እግዚአብሔርን በመማጸን ከአባቶቻችን ካህናት ጋር በሱባኤ የምንቆይበት ወቅት ነው። አዎ በሰዓታቱ እግዚአብሔርን እንማጸነዋለን። አዎ በነግ ምስጋና፣ በቅዳሴው፣ በውዳሴው፣ አዎ ይህንን ሁሉ በመሳሰሉት ውስጥ እግዚአብሔርን የምንማጸንበት ወቅት ነው። ስለዚህ ክቡር ዳዊት ለኔ ወደ እግዚአብሔር መቅረብ ይሻለኛል አለ። ወዴትም መቅረብ የሚቻለው የለም። ወደ ሰው ብንቀርብ አዎ ተስፋ ሊሆነን አይችልም። ሰላም ሊሆነን አይችልም። እረፍት ሊሰጠን አይችልም። እረፍት ሰጪው እግዚአብሔር ነው። ስለዚህ እግዚአብሔር ልጆች ሁሉ የሞላለት፣ ሁሉ የተመቻቸለት፣ ሁሉ ያለው አዎ በገንዘብ ብዛት ሳይሆን በስልጣንም ብዛት ሳይሆን ሁሉ ከዚህ በላይ ያለው ዳዊት ለኔ ግን ምርጫ እግዚአብሔር ነው ካለ እኔና እናንተ ድማ እንዴታ! እግዚአብሔር ከምርጫ በላይ ነው። እግዚአብሔር ከሁሉም አዎ የበለጠ ምርጫችን እርሱ ብቻ ነው። ስለዚህ ወደ እግዚአብሔር መቅረብ ለኛ የተሻለ ነው። አዎ ክቡር ዳዊት አሁንም በመዝሙር 27 ቁጥር 4 ላይ እግዚአብሔርን አንዲት ነገር ለመንኩት እርሷንም እሻለሁ፣ አዎ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እሆን ዘንድ እግዚአብሔር ደስ የሚያሰኘውንም አይ ዘንድ መቅደሱንም እመለከት ዘንድ አለ። አዎ የእግዚአብሔር ልጆች እኔና እናንተ ዛሬ መቅደሱን የምንመለከትበት ወቅት ነው። ዘወትር አይኖቻችን መቅደሱን ያሉ፣ አዎ ጆሮቻችን ቅዳሴውን ይሰማል፣ ውዳሴዋን ይሰማል። አዎ የእግዚአብሔር ልጆች አሁን ከክርስቶስ ጋር የምንቆይበት ወቅት ነው። ከዚህ በላይ ምርጫ ሊኖረን አይችልም። አዎ በዚህ በሱባኤ ወቅት እግዚአብሔርን እየተማጽን ይልቁንም ደግሞ እግዚአብሔር ምሕረትን እንዲያደርግልን እግዚአብሔር ሰላምን እንዲሰጠን የምንማጸንበት ታላቅ ወቅት ነው። እኛ ልመናችን ከዚህ ባሻገር መሆን አለበት። ስለ ሌሎች የምንማልድበት፣ ስለ ሀገራችን የምንጸልይበት፣ እግዚአብሔር ለትንሣኤዋን እንዲያሳየን፣ የኢትዮጵያን ትንሣኤ እግዚአብሔር እንዲያሳየን፣ የኢትዮጵያን ሰላም እግዚአብሔር እንዲያሳየን የምንጸልይበት ወቅት መሆን አለበት። ስለዚህ እግዚአብሔር ልጆች ቅዱሳን ሐዋርያት እመቤታችን ቅድስት ድንግል ማርያምን ትንሣኤዋን ለማየት ሱባኤ ገቡ። ዛሬ እኔና እናንተ ብዙ ትንሣኤ የሚያስፈልገው ነገር አለ። አዎ ሕይወታችን ትንሣኤ ያስፈልገዋል። የልቦና ትንሣኤ ያስፈልገናል። የሰላም ትንሣኤ ያስፈልገናል። አዎ የወደቅንበት ያለንበት ላይ አዎ እግዚአብሔር ከወደቅንበት እንዲያነሳን ሁላችን ይህን ትንሣኤ እንዲሰጠን ልንጸልይ ያስፈልጋል። ልክ መበለቲቱ እንዲህ ባለ ሁኔታ 84 ዓመት ሙሉ እግዚአብሔርን ጠበቀች፣ ክርስቶስን ደግሞ አየችው። ዛሬ እኔና እናንተ ሰላማችን ክርስቶስ እንድናየው፣ አዎ ክርስቶስ ሕይወታችን እንዲጎበኝልን፣ አዎ ኢየሱስ ክርስቶስ ትንሣኤያችን እንዲያሳየን፣ የሀገራችንን ትንሣኤ እንዲያሳየን የእውነት ልንጾም ያስፈልጋል። የእውነት ልንጸልይ ያስፈልጋል። ክቡር ዳዊት ስለዚህ ነው በኃጥአን ድንኳን ከመቀመጥ ይልቅ በእግዚአብሔር ቤት እጣል ዘንድ መርጣለሁ አለ። የቱ ነው የሚሻለው ስንላው በእግዚአብሔር ቤት እንደ ትቢያ መጣል ይሻላል። በእግዚአብሔር ቤት ስንጣል፣ በእግዚአብሔር ቤት ስንሆን በዚህ በሱባኤ ወቅት አዎ ክርስቶስን ልናገኘው የምንችለው በዚህ ቦታ ነው። እግዚአብሔር ልጆች አዎ ለተራበ ለማብላት ደጅ የሚጠኑትን ድሆችን የምናገኘው የት ነው ካል በእግዚአብሔር ቤት ዙሪያ ነው። ማንን ተስፋ አድርገው የተቀመጡ? ክርስቶስን ተስፋ አድርገው የተቀመጡ እነዚህ ነዳያንን የምናገኘው በቤተ መቅደሱ ዙሪያ ነው። የተራቡትን የተጠሙትን ለማብላት ለማጠጣት በቤተ መቅደሱ ዙሪያ እግዚአብሔርን ተስፋ አድርገው የተቀመጡ አዎ ርቧቸው እየበረዳቸው ያሉትን አዎ እንድናለብሳቸው የሚጠብቁ በዚያ በቤተ መቅደሱ ዙሪያ እናገኛቸዋለን። ክርስቶስ የት ይገኛል ካል በዚያ በቤተ መቅደሱም ዙሪያ አለ። ከድሆች ጋር ክርስቶስ አለ። ስለዚህ በጾማችን ወቅት በሱባኤያችን ወቅት ክርስቶስን ማግኘት አዎ የምንችለው ድሆችን ስንጎበኝ ነው። በዚያ በቤተ መቅደሱ ዙሪያ ስላሉ ለተራቡት በማብላት ለተጠሙት በማጠጣት ጾማችንን እውነተኛ ማድረግ አለብን የእግዚአብሔር ልጆች። ስለዚህ በእንዲህ አይነት ሁኔታ ውስጥ ሆነን እግዚአብሔርን የምንማጸነው ከሆነ ጸሎትና ልመናችንን ክርስቶስ ይሰማናል። ሁለተኛው ይህቺ መበለት በጾም በጸሎት እግዚአብሔርን ትማጸን ነበር ይለናል። ሌትና ቀን በጾምና በጸሎት ዛሬ እግዚአብሔር ልጆች
የኔና የእናንተም ሕይወት በጾም በጸሎት ክርስቶስን የምንጠይቅበት ወቅት ነው። ሌትና ቀን፣ ሌሊት በሰዓታት፣ ቀን በቅዳሴው አዎ ይልቁንም እመቤታችን ቅድስት ድንግል ማርያምን ውዳሴዋንና ቅዳሴዋን በመስማት የምናሳልፍበት ጊዜ ነው። አልባሌውን ነገር ትተን በዓለም ያለውን ነገር ትተን ከክርስቶስ ጋር የምንሆንበት ወቅት ነው። ስለዚህ ነው ነቢዩ ኢዩኤል በምዕራፍ 2 ቁጥር 12 ላይ አሁንስ ይላል እግዚአብሔር በፍጹም ልባችሁ በለቅሶና በዋይታ ሆናችሁ ወደ እኔ ተመለሱ ብሎ ይለናል። ወደ ማን ልንመለስ ያስፈልጋል? ወደ እግዚአብሔር ልንመለስ ያስፈልጋል ክርስቲያኖች። አዎ ወደ እግዚአብሔር በፍጹም ልባችሁ በለቅሶና በዋይታ ወደ እግዚአብሔር ተመለሱ ይለናል። አሁን የምንመለስበት ወቅት ነው። ይህ ሱባኤ ወደ እግዚአብሔር የምንመለስበት ወቅት ነው። በዓለም ካለው ጫጫታ፣ በዓለም ካለው ሁካታ፣ በዓለም ካለው ጥልና ክርክር ርቀን ከክርስቶስ ጋር የምንሆንበት ወቅት ነው። ስለዚህ ዛሬ ወደ እግዚአብሔር ከልባችን ከተመለስ፣ እግዚአብሔርን ማገልገል ከቻል፣ እግዚአብሔርን መስማት ከቻል፣ እግዚአብሔር ደግሞ እኛን ይሰማናል። የእግዚአብሔር ልጆች አዎ ዛሬ እግዚአብሔርን እንስማው። ምናልባት እንኳን በሥራና በልዩ ልዩ ምክንያት ወደ ቤተ እግዚአብሔር መሄድ ያቃተን፣ አዎ በዚያ ሱባኤውን መጨረስ ያቃተን፣ በልዩ ልዩ ምክንያት በቤት ውስጥ ቤታችንን ቤተ መቅደስ ማድረግ እንችላለን። አዎ ሰላም በመፍጠር በቤታችን ውስጥ ፍቅር በማድረግ በቤታችን ውስጥ ክርስቶስን በመስማት በቤታችን ውስጥ የእግዚአብሔርን ቃል በመማማር በቤታችን ውስጥ አዎ ለተራቡት በማብላት ለተጠሙት በማጠጣት የእግዚአብሔርን የሚወደውን ሥራ በመስራት የእግዚአብሔር ልጆች ቤታችንን ቤተ መቅደስ ማድረግ እንችላለን። ብዙ ሰዎች በዚህ ሰዓት በዚህ ሱባኤ ወቅት ከአልጋ ወርደው መሬት ይተኛሉ። በዚህ ወቅት አዎ ብዙ ሰዎች የላመውን የጣመውን ትተው አዎ ጥሬ እየበሉ በቤታቸው ውስጥ ቤተ መቅደስ ቤታቸውን አድርገው የላመውንና የጣመውን ለድሆች እየሰጡ የሚኖሩ ብዙዎች አሉ። ይሄ መልካም ነው። የእግዚአብሔር ልጆች እንዲህ ባለ ሁኔታ ውስጥ ጾማችንን የምንጾም ከሆነ እውነተኛ የድንግል ማርያም ፍቅር በልባችን አለ ማለት ነው። ያቺ ርኅሩህ እናት የፍቅር እናት የሆነችውን ማየት የምንችለው እንዲህ አይነት ጾም ስንጾም ነው። ነገር ግን የእግዚአብሔር ልጆች ድሆችን የማንጎበኝ ከሆነ በቤታችን ውስጥ ፍቅር ከሌለን በጎረቤታችን ሰላም ከሌለን አዎ ጾማችን ከንቱ ነው የሚሆነው። ስለዚህ እግዚአብሔርን አዎ የምንወደው ከሆነ የእውነት ልንጾም ያስፈልጋል። የእውነት ልንጸልይ፣ የእውነት ልናስቀድስ ያስፈልጋል። የእግዚአብሔር ልጆች ይህቺ መበለቲት ሐና እግዚአብሔርን በሶስተኛ ደረጃ ምን ታደርግ ነበር? ሌትና ቀን ስንል እግዚአብሔርን ታገለግለው ነበር ይላል። እግዚአብሔር የሚገለገለው በብዙ መንገድ ነው። የት አግኝቼ እንዳትሉ እግዚአብሔር ልጆች ዛሬ ድሆችን ማገልገል እግዚአብሔርን ማገልገል ነው። አዎ በዚህ በሱባኤ ወቅት ቤተ ክርስቲያንን ማገልገል እግዚአብሔርን ማገልገል ነው። በልዩ ልዩ መንገድ እግዚአብሔርን አዎ ልናገለግለው ያስፈልጋል። አዎ በሱባኤያችን እግዚአብሔር ማገልገል ማለት ምንድን ነው? እግዚአብሔርን በፍጹም ልባችን በፍጹም አዎ እየወደድነው አዎ የምናደርገው የምንጾመው የምንጸልየው ልመናና ጸሎታችን የእውነት ከሆነ እግዚአብሔር እናገለግለዋለን። ይህቺ መበለቲት በቤተ መቅደሱ ዙሪያ እግዚአብሔርን እያገለገለች የእውነት በገንዘቧም በጉልበቷም እግዚአብሔርን ታገለግለው ነበር። ምናልባት እኮ በጉልበቷ ቤተ መቅደሱን እየጠረገች በቤተ መቅደሱ ዙሪያ መጋረጃ እየሰፋች ታገለግል ይሆናል። እግዚአብሔርን ታገለግለው ነበር ተብሎ ተጽፏልና ዛሬ በቤተ መቅደሱ ዙሪያ ዝም ብለን የምንቀመጥበት ወቅት አይደለም። አዎ የእረፍት ቦታ ሕይወታችን እረፍት እንዲያገኝ አዎ ሰላም እንድናገኝ ከሆነ እግዚአብሔርን ልናገለግል የደከሙትን ልናገለግላቸው ያስፈልጋል። የታረዙትን ልናለብሳቸው ያስፈልጋል። እንዲህ ባለው ሁኔታ ውስጥ እግዚአብሔርን የምናገለግለው ከሆነ ጾማችንና ሱባኤያችን እግዚአብሔር ይሰማናል ማለት ነው። የእግዚአብሔር ልጆች በአራተኛ ስለ እግዚአብሔር መመስከር ነው። ይህቺ መበለት ሐና ነቢይት ሐና በዚያ በቤተ መቅደሱ አቅራቢያ እግዚአብሔርን ሌትና ቀን በማገልገል ውስጥ ከቆየች በኋላ ኢየሱስ ክርስቶስ በስምዖን እቅፍ ባየችው ጊዜ አዎ ለኢየሩሳሌም ቤዛ ነው ብላ መመስከር ጀመረች። ዛሬም ቅዱሳን ሐዋርያት አዎ የእመቤታችን የቅድስት ድንግል ማርያምን ትንሣኤዋን ለማየት ሱባኤ ገቡ። ዛሬ ያን ጊዜ እመቤታችን ቅድስት ድንግል ማርያም አዎ ጌታችን ኢየሱስ ክርስቶስ ትንሣኤዋን ገለጠላቸው። ያ ምስክርነት ለእኔና ለእናንተ ተላለፈ። ትንሣኤዋን አሳየን እያልን እኔና እናንተ እንጾማለን።
ልመናቸውን ሰማቸው፣ ትንሣኤዋን አሳያቸው። ጸሎታቸውን ሰማቸው፣ ትንሣኤዋን አሳያቸው። ጾማቸውን ተቀበላቸው፣ ትንሣኤዋን አሳያቸው። አዎ የእግዚአብሔር ልጆች ክርስቲያኖች፣ ዛሬ እኔና እናንተ የእውነት የምንጾም፣ የእውነት የምንጸልይ፣ የእውነት የምንመጸውት ከሆነ አዎ ድንግል ማርያም ልመናችንን ትሰማለች። ጥያቄ ይዘን የገባን ሁሉ አዎ መልስ አግኝተን እንወጣለን። ምናልባት እያንዳንዳችን ብዙ ነገሮች ቋጠሮ የሆኑብን ነገሮች ካሉ፣ እንቆቅልሽ የሆኑብን ነገሮች ካሉ ፍቺውን የምናገኘው በዚህ ወቅት ነው። የእውነት የምንጾም ከሆነ፣ የእውነት የምንጸልይ ከሆነ፣ የእውነት ደግሞ ወደ እግዚአብሔር የምንመለስ ከሆነ እግዚአብሔር መልስ ይሰጠናል። ስለዚህ ቅዱሳን ሐዋርያት በእውነት እግዚአብሔርን እንዲህ ባለ ሁኔታ ውስጥ ቶማስ ትንሣኤዋን አይቷልና እኛ ደግሞ ትንሣኤሽን ማየት አለብን ብለው በእውነት ሱባኤ ያዙ። ዛሬ አዎ ጌታችን ኢየሱስ ክርስቶስ ለሐዋርያት ትንሣኤዋን ገለጠላቸው። ምናልባት የእግዚአብሔር ልጆች ብዙ ሰው ስለ እመቤታችን ስለ ቅድስት ድንግል ማርያም ትንሣኤ ስናወራ አዎ ብዙ ሰው ብዙ ጥያቄ ይጠይቃል። ስለ ሞቷ ይስማማሉ። መጽሐፍ ቅዱስ ግን ስለ ሞቷን ቢሆን አይነግረንም። እኛ ኦርቶዶክሳውያን ግን ሞቷን የምናምን ትንሣኤዋን የምናገራለን። ብዙ ሰዎች በመሞቷ ይስማማሉ። አዎ ከዚህ ዓለም እረፍት በመገላገሏ ይስማማሉ። ነገር ግን ስለ ትንሣኤዋ ስናነሳ አይስማሙም። እኔና እናንተ ግን አዎ በልጇ ፈቃድ አዎ ጌታችን ኢየሱስ ክርስቶስ ከዚህ ዓለም ውጣ ውረድ እንዳሳረፋት እናቱን እናምናለን። ከዚያም በኋላ ደግሞ ትንሣኤዋን እንዳሳየን አዎ በጌታችን በኢየሱስ ክርስቶስ ስልጣን ሞትን ድል አድርጋም እንደተነሳች እናምናለን። ስለዚህ የእግዚአብሔር ልጆች ቅዱሳን ሐዋርያት ይህንን ምስክርነት ይዘው ሄዱ። ዛሬ እኔና እናንተ ብዙ ምስክርነት ይዘን መውጣት እንድንችል የእውነት ልንጾም ያስፈልጋል። ብዙ ጥያቄ ይዘን ከገባን፣ ብዙ መቃብር ውስጥ የቀሩ ነገሮች ካሉን አዎ የእመቤታችን ትንሣኤ ስናከብር እነዚህ ሁሉ ነገሮች መልስ አግኝተው አዎ ምስክርነት የምንበቃበት ጊዜ መሆን አለበት። የእግዚአብሔር ልጆች አዎ ወደ ሱባኤ ስንገባ ብዙ ነገሮች ይዘን እንደምንገባ ግልጽ ነው። አዎ ብዙ ነገሮች ይዘን ገብተን ግን ብዙ ነገሮቻችን ተዘግተው መውጣት የለበትም። የእውነት ይዘን መውጣት አለብን። መልስ ይዘን መውጣት አለብን። አዎ የእግዚአብሔር ልጆች እንዲህ ባለ ሁኔታ ውስጥ የእውነት የምንጾምና የምንጸልይ የእውነት ከቅዳሴው የምንካፈል ከሆነ እግዚአብሔር ይሰማናል፣ መልስ እናገኛለን። ትንሣኤ ይዘን እንወጣለን። ለሕይወታችን ትንሣኤ ይዘን እንወጣለን። ለሥራችን ትንሣኤ ይዘን እንወጣለን። አዎ ለብዙ ነገራችን ስኬትን ይዘን እንወጣለን። የእውነት የምንጾምና የምንጸልይ ከሆነ ኢየሱስ ክርስቶስ ስለ እናቱ ስለ ድንግል ማርያም ብሎ ይምረናል፣ ይቅር ይለናል። ስለዚህ እግዚአብሔር ልጆች አዎ በሱባኤያችንና በጸሎታችን በእንተ ማርያም ፍቁርከ እያልን እንማጸነው። ስለ እናት ስለ ድንግል ማርያም ብለ ማረን፣ ይቅር በለን፣ ራራልን፣ ተመልከተን ብለን ከጠየቅነው ክርስቶስ ደግሞ መልስ ይሰጠናል። ይህንን እንዲያደርግልን አምላካችን ቅዱስ እግዚአብሔር ፈቃዱ ይሁንልን። የእግዚአብሔር ልጆች ዘወትር ከመቅደሱ ሳንለይ ከመቅደሱ ሳንርቅ እግዚአብሔር በመቅደሱ ነውና አዎ መልስ እንዲሰጠን የእርሱ መልካም ፈቃዱ ይሁንልን። በመቅደሱ ላይ የነገሰው መድኃኔ ዓለም ኢየሱስ ክርስቶስ አዎ በመቅደሱ ያለው እርሱ ኢየሱስ ክርስቶስ በመቅደሱ ላይ መስዋዕት የሚሰዋለት አዎ በመቅደሱ ውስጥ ቅዳሴው የሚቀደስለት በመቅደሱ አዎ ያለው ኢየሱስ ክርስቶስ ለጥያቄዎቻችን ሁሉ ትንሣኤ ያደርግልን። አዎ የእግዚአብሔር ልጆች እንዲህ ባለ ሁኔታ አዎ በመቅደሱ ከእግረ መንፈስ ርቀው ላሉት ከመቅደሱ አዎ በልቦና ርቀው ላሉት እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ መቅደሱ ይመልስልን። አዎ በዚህ ሰዓት ምናልባት በመቅደሱ ዙሪያ ሱባኤ መያዝ እየፈለጉ በመቅደሱ ዙሪያ አዎ ብዙ ቅዳሴ ማስቀደስ እየፈለጉ በመቅደሱ ዙሪያ አዎ ሰዓታቱን መቆም እየፈለጉ ከመቅደሱ ግን ርቀውና ተሰደው ያሉ ወገኖቻችንን እግዚአብሔር አምላካችን ወደ መቅደሱ ይሰብስብልን። አዎ የእግዚአብሔር ልጆች በልቦናም ቢሆን ከመቅደሱ ርቀው ላሉ የልቦና ትንሣኤን መድኃኔ ዓለም ኢየሱስ ክርስቶስ ይስጥልን። እመቤታችን ቅድስተ ቅዱሳን ድንግል ማርያም በመቅደሱ ዙሪያ ነችና አማናይቷ መቅደስ እመቤታችን ልመናችንን ጸሎታችንን እንድትሰማን መልካም ፈቃዷ ይሁንልን። የልጇ የመድኃኔ ዓለም ቸርነት የእርሷ ምልጃና ረድኤት ከሁላችን ጋር ይሁን። እግዚአብሔር አምላካችን ሱባኤያችንን የሰላም ሱባኤ ያድርግልን። ለብርሃነ ትንሣኤዋ በሰላም ያርሰን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።